ጉግል ዘ ሞስት ፓወርፉል ናኖ ባናና ፕሮ ወይም ጀመናይ 3 ፕሮ ኢሜጅ ሞዴል ለቋል። እናም ቤንችማርክ ላይ እንደምታዩት ሁሉንም ኤአይ ኢሜጅ ሞዴሎች በልጧቸዋል። በዛሬው ቪዲዮ ላይ ይሄን አይነቱ ተጠቅመን ምን አይነት ነገሮችን መስራት እንደምንችል አሳያችኋለሁ። አብራችን ቆዩ። የመጀመሪያ ሙከራችን የሚሆነው ተምኔል ቴስት ነው። ተምኔል የመስራት አቅሙን እናያለን። በሶስት ታዋቂ ሰዎች ፎቶ ወስደን ምን ያህል የነሱን ሰዎች ፊት አስመስሎ ይሰራል የሚለውን እንፈትሸዋለን። ጋር እንደምታዩት ሪፈረንስ ኢሜጅ አስገብቼለታለሁ። እናም እዚህ ጋር አሁንም ዲቴል የሆነ ፕሮምፕት አስገብቼለታለሁ። ምን አይነት አውትፑት እንደሰጠ ላሳያችሁ። እዚህ ጋር እንደምታዩት አዶናይን ይመስላል፣ ይጠጋል ፊቱ አካባቢ እና ሰውነቱ ራሱ ይመስላል። ከሪፈረንስ ካስገባውለት ኢሜጅ ጋር አንድ አይነት ነው። ምናልባት እዚህ ጋር አንድ ሚስ ያደረገው ነገር አዶናይ ነው። እዚህ ጋር አካባቢ ትክክለኛ ታቱ አይመስለኝም። እዚህ ጋር ያለው አይመስለኝም አዶናይ። እዚህ ጋር የእጁ አካባቢ እዚህ ጋር ያለው ትክክል ነው። እንደምታዩት በጣም አሪፍ ተምኔል የሰራው ደግሞ አሁን ደግሞ ቀጣዩ የአብይ አህመድን ነው። እዚህ ጋር እንደምታዩት ሪፈረንስ ተምኔል አስገብቼለታለሁ። እዚህ ጋርም ደግሞ ዲቴይል የሆነ ፕሮምፕት አስገብቼለታለሁ። እስኪ ምን አይነት አውትፑት እንዳወጣ ላሳያችሁ። እንደምታዩት አብይን እዚህ ጋር ቁጭ ያስመሰለው የምሬ ነው የምላችሁ። ከአሁን ወዲህ ኦንላይን ላይ የምታዩት ራሱ ኢሜጅ ራሱ ማመን የለባችሁ። የምር አሁን ቁጭ አብይን ነው የሚመስለው። ቁጭ ጀስት አብይ ዩቲዩበር ሆኖ ነው የሚመስለው። እዚህ ጋር ስማምስ ክሬዚ ኤአይ ሞዴሎች፣ የኢሜጅ ሞዴሎች ከጊዜ ወደ ጊዜ በጣም የተሻሻሉ እንደመጡ በጣም ነው የሚያሳየው። ቀጣዩ ተምኔል ሙከራችን የሚሆነው ደግሞ የአሌክስን ፎቶ ወስደን ከሪፈረንስ ተምኔል ጋር ዲቴይል የሆነ ፕሮምፕት አስገብቼለታለሁ። ምን አይነት አውትፑት እንዳመጣ ላሳያችሁ። እዚህ ጋር እንደምታዩት በጣም የሚገርም ተምኔል የሰራው። እንደምታዩት ቁጥሩ ራሱ ፐርፌክት ነው። ምንም ጅብሪሽ የለውም። ጅብሪሽ ማለት የሆነ ጽሁፎቹ ማይነበባሉ። ይሄ እዚህ ጋር ያሉት እንዳለ በጣም ይነበባሉ። በደንብ ነው የሚነበቡት። አሌክስም ይመስላል በደንብ ወደ አይኑ አካባቢ ትንሽ አጉረጠረጠ እዚህ አካባቢ እንጂ የቲክቶክ ሎጎም የኢንስታግራም ሎጎም የሾፒፋይ ሎጎም ትክክል ነው። ምንም ጅብሪሽ ነገር የለም። እዚህ ጋር እንደምታዩት በቃ አሪፍ የሆነ ተምኔል የሰራው። ቀጣይ ሙከራችን የሚሆነው ደግሞ የእሸቱን ፎቶ አስገብቼ ከሪፈረንስ ተምኔል ጋር እና ዲቴይል የሆነ ፕሮምፕት አስገብቼለት የሰጠኝን አውትፑት ላሳያችሁ። ያ እንደምታዩት እሸቱም ራሱን ይመስለው በቃ ሪል እሸቱን ይመስለው በስነ ስርዓት ነው ብላችሁ በሚገርም ኳሊቲ ነው የሰራው። ኤቭሪቲንግ አፍተር ኢፌክት እዚህ ጋር አይከኑ በጣም ትክክል ነው። ፕሪሚየር እዚህ ጋር ልክ ነው። ቁጥሮቹም ትክክል ነው። ግራፉም እዚህ ጋር እንደምታዩት በጣም ትክክል ነው። ምንም አይነት ጅብሪሽ ወርድ የለውም። በስነ ስርዓት የተቀመጠ ወርድ ነው። ኢትስ ክሬዚ። ቀጣይ ሙከራችን የሚሆነው ደግሞ ምን ያህል ዲፕ ፌክ ይሰራል የሚለው ነው። እዚህ ጋር የጃኒ እና የአዶናይን ከጉግል ላይ ኢሜጅ አስገብቼለታለሁ። እዚህ ጋር ዲቴይል የሆነ ፕሮምፕት አስገብቼያለሁ። አውትፑቱን ላሳያችሁ። እዚህ ጋር እንደምታዩት ጃኒ ጋር ትንሽ ይጠጋል። አዶናይ ወደ ጸጉሩ አካባቢ ይመሳሰላል። ፊቱ ኮምፕሊትሊ ዲፈረንት ሰው ነው የሚመስለው፣ ግን ብዙም ዲፕ ፌክ አይሰራም እንደማለት ነው። ቀጣይ ሙከራችን የሚሆነው ደግሞ አንድ ኢሜጅ አስገብቼለት ወደ ተለያዩ ስታይል ይቀይራል አይቀይርም የሚለውን የምንሞክርበት ነው። እዚህ ጋር እንደምታዩት የሰላም ተስፋዬን ኢሜጅ አስገብቼለታለሁ። ፕሮምፕቱ እዚህ ጋር ቀለል ያለ ፕሮምፕት የተጠቀምኩት ቼንጅ ዚስ ውመን ስታይል ኢንቱ 3D አኒሜሽን ያልኩት ምን አይነት አውትፑት እንደሰጠኝ ላሳያችሁ። እዚህ ጋር እንደምታዩት ሰላም ተስፋዬን ወደ 3D አኒሜሽን ቀይሯታል። መኪናውን ኤቭሪቲንግ ወደ 3D አኒሜሽን ቀይሮታል። ኢትስ ክሬዚ ጉድ። አሁን ደግሞ የምንቀይረው የአዶናይን ኢሜጅ ነው ወደ ካርቱን ስታይል ነው። የጻፍኩት ፕሮምፕትም እዚህ ጋር ቀለል ያለ ነው። ቼንጅ ዚስ ሜን ስታይል ኢንቱ ካርቱን ያልኩት የሰጠኝን አውትፑት ላሳያችሁ። እዚህ ጋር እንደምታዩት አዶናይን ወደ ካርቱን ስታይል ቀይሮታል። ታቶንም በስነ ስርዓት አምጥቶታል። ምናልባት ፌሱ ጋር አካባቢ ብዙም ላይ መስለው ይችላል፣ ግን አሪፍ ነው። ቀጣይ ደግሞ የምንቀይረው የአብይን አህመድ ወደ ፔንስል ስታይል ነው። እዚህ ጋር የተጠቀምኩት ፕሮምፕትም በጣም ቀለል ያለ ነው። ቼንጅ ዚስ ሜን ስታይል ኢንቱ ፔንስል ስኬች ነው ያልኩት። የሰጠኝን አውትፑት ምን እንደሚመስል አሳያችሁ። እንደምታዩት አብይን ወደ ፔንስል ስኬች ስታይል ቀይሮታል። በስነ ስርዓት በእጅ የተሳለ ነው የሚመስለው። ኤአይ ጀነሬተር ራሱ አይመስልም። አሪፍ ሆነ አውትፑትን ይሰጣል። ቀጣይ ሙከራችን የሚሆነው ደግሞ አማርኛ ሙቪ ፖስተር መስራት አቅሙን ነው የምንሞክረው። እዚህ ጋር እንደምታዩት አሁንም ሎንግ የሆነ ፕሮምፕት ነው ያስገባውለት። የሰጠኝን አውትፑት ምን እንደሚመስል አሳያችሁ። እዚህ ጋር እንደምታዩት አሪፍ የሆነ ሙቪ ፖስተር ነው የሰጠኝ። እዚህ ጋር ህልም ይላል የሙቪ ፖስተር። ከታች ያለው ወርድ ጅብሪሽ ነው። ብዙም የሆነ ውልግድግድ ያሉ ቃላቶች ናቸው፣ ሊነበቡ ማይችላቸው። ግን ኤአይ በደንብ እንደተሻሻለ ያሳያል። አሁን ይህም ኢሜጅ ቻትጂፒቲ ላይ በሰራው ኖሮ ኮምፕሊትሊ አማርኛ መጻፍ አይችልም ነበር። አሁን እስካሁን ድረስ ቻትጂፒቲ አማርኛ በስነ ስርዓት እንደዚህ ሬንደር ማድረግ አይችልም ኢሜጅ ላይ። ጀመናይ 3 ግን ቢያንስ እዚህ ጋር ህልም የሚለውን በትክክሉ ሬንደር አድርጎልናል። ቀጣይ የምንሞክረው ደግሞ የሙዚክ ኮንሰርት ፖስተር ነው። እዚህ ጋር እንደምታዩት አሁንም ዲቴይል የሆነ ፕሮምፕት ነው የተጠቀምኩት። ምን አይነት አውትፑት እንደሰጠኝ ላሳያችሁ። እዚህ ጋር እንደምታዩት ኮከብ ይላል። በእንግሊዝኛም ከኋላ ለመጻፍ ሞክሯል። እዚህ ጋር ሙዚቃ ይላል። ይሄ ፐርፌክት የሆነ ኢሜጅ ነው የሰጠን። ሰውየውም ኢትዮጵያዊ ይመስላል፣ ይጠጋል። እኔ ትኩረት እንድታደርጉ የምፈልገው ቴክስቶቹ ላይ ኤአይ በፊት ቢሆን ኖሮ ምንም ነው ብላችሁ ከነ ጅብሪሽ የሆነ ነገር ነው ውልግድግድ ያለኝ ይሁን አረበኛ ይሁን ማትለዩት ፊደል ነበር የሚጽፈው። አሁን ላይ ግን
በስነ ስርዓት ሬንደር አድርጎታል። ኮከብ ሚሊዮን ሙዚቃ ሚሊዮን በስነ ስርዓት አማርኛ ሬንደር አድርጓል። ኢትስ ፕሪቲ ጉድ። ቀጣይ ፖስተር ሙከራችን የሚሆነው ደግሞ አሁንም የሙዚክ ኮንሰርት ፖስተር ነው የሚሆነው። እዚህ ጋር እንደምታዩት አሁንም ዲቴል የሆነ ፕሮምፕት የተጠቀምኩት ምን አይነት አውትፑት እንደሰጠኝ ላሳያችሁ። ዋው እንደምታዩት ደግሞ እዚህ ጋር የሚገርም አድርጎ ነው የሰራው። ኤቭሪቲንግ ሉክስ ጉድ። እዚህ ጋር የምታዩት ኤቭሪቲንግ በጣም ነው ያስገርመው። ንግስት የሚለው ፊደልም በስነ ስርዓት ሬንደር ሆኗል። የልጅቷ አቀማመጥ የሚገርም ነው። እዚህ ጋር ስፒከሮቹ ኤቭሪቲንግ የሚገርም ነው። ቀጣይ ሙከራችን የሚሆነው ደግሞ ዌብሳይት ዲዛይን ያደርጋል የሚሉን አቅም ካፓቢሊቲውን የምንፈትሽበት ነው። እዚህ ጋር እንደምታዩት አሁንም ዲቴል የሆነ ፕሮምፕት አስገብቼለታለሁ። እስኪ አውትፑቱን ላሳያችሁ። እዚህ ጋር እንደምታዩት አሪፍ የሆነ ላንዲንግ ፔጅ ሰጥቶኛል። እዚህ ጋር ናቪጌሽን ባሮች አሉት። እዚህ ጋር አኒሜሽን ተጠቅመዋል። ጽሁፎቹን በስነ ስርዓት ሬንደር አድርጓቸዋል። ምንም ጂብሪሽ ወርድ የለውም። እዚህ ጋር ፖፑላር ኮርስ የሚለው ላይም በትክክል የተጻፉ ወርዶቹ፣ እዚህ ጋር ቤኔፊት የሚለው በስነ ስርዓት የተጻፈው፣ ቴስቲሞኒያል በስነ ስርዓት የተጻፈው። እዚህ ዌብሳይት ዲዛይን ላይ የረሳው ነገር ፉተር ሴክሽኑን ብቻ ነው የረሳው። ከዛ ውጪ ኤቭሪቲንግ ኢዝ ኩል። ቀጣይ ሙከራችን የሚሆነው ደግሞ ስግጥ ፍምስ የሚለውን የአዶናይን ወርድ ወስደን እና የሱን ፎቶ አስገብተን ምን ያህል ኢሜጅ እንደሚሰጠን ላሳያችሁ። እዚህ ጋር እንደምታዩት ስግጥ ፍምስን በስነ ስርዓት ሬንደር አድርጎታል። አዶናይም ይመስላል። እዚህ ጋር ምናልባት እዚህ ጋር አዝኖ ሊመስል ይችላል። እዚህ ጋር አካባቢ የሆነ ጅብሪሽ ወርድ ነው የተጠቀመው። ያው ኤአይ ይህም ኤአይ ቢሆን ብዙም አማርኛ ላይ በደንብ ቴክስት ሬንደር አያደርግም፣ ግን ከሌሎቹ ኤአይ በጣም የተሻለ እንደሆነ በስነ ስርዓት ያሳያል። የዛሬ ናኖ ባናና ሙከራችን ይህ ይመስላል። ቪዲዮ ጠቃሚ ከነበረ ላይክ አድርጉት። እንደዚህ ኤአይ ቪዲዮዎች እንዲደርሳችሁ ሰብስክራይብ በማድረግ ይህን ኮሚኒቲ ይቀላቀሉ። ፒስ አውት።